ሰላም እንደምን አላችሁ? ሄር ዶክተር ነኝ። ዛሬ ደግሞ ቅንድብ በዋክስ እንሰራለን። ዋክስ ከምላጭም ከክርም ተመራጭ ረጅም ጊዜ ነው የሚቆየው። በጣም ነው የሚያምረው፣ የሚያምር ቅርጽ ነው የሚኖረው። በመጀመሪያ ፓውደር እንቀባዋለን፣ ከዛ ፀጉሩን እናበጥረዋለን። ከዛ ዋክሱን ሙቀቱን ቼክ እናደርግና ቀስ ብለን የማይፈለገው ፀጉር ላይ በጥንቃቄ እንቀባዋለን። ፔፐራችንን እንቆርጣለን። ተቃራኒ ነው ስናነሳው የምናነሳው የላኛውን ወደታችን እናበጥረውና ዋክሱ ከያዘብን ፀጉሩ ይዞ ስለሚነሳ ቀስ ብለን ዋክሱን በጥንቃቄ እንቀባዋለን። ቀስ እያለን ቆዳውን እንዳይቆጣ በደንብ ሙቀቱን ቼክ ማድረግ አለብን። ሁለቱንም ሴት በምንፈልገው ሼፕ ከስተመራችን በፈለገችው ቅርጽ መሰረት ቀስ ብለን እየቀባን ሁለቱንም ሳይድ እናነሳለን። በጣም ጥንቃቄ ይፈልጋል። ሙቀቱን ቼክ ማድረግ አለባችሁ። ቆዳዋን እንዳይቆጣ በጣም ጥንቃቄ ይፈልጋል። መሀሉን በስትክክል በደንብ እናጸደዋለን። መጨረሻ ላይ ኦይል እንቀባዋለን። ፋይናል ሪዛልቱ ይህን ይመስላል። አመሰግናለሁ።